በስሙ የሚማጸኑ ሰዎችን ከክፉ መናፍስት የሚጠብቅ በፈተና ጊዜ የሚራዳ ወደ ጽድቅ መንገድ የሚመራ ከሰባቱ ቅዱሳን ሊቃነ መላእክት አንዱ የሆነና ከቅዱስ ሚካኤል ከቅዱስ ገብርኤልና ከቅዱስ ሩፋኤል ቀጥሎ በአራተኛ ደረጃ ላይ የሚቀመጥ ሰማዕታትን በመከራቸው ጊዜ የሚያጸናቸውና ተጋድሏቸውን የሚያስፈጽማቸው ለአባታችን ለኖህ ከጥፋት ውሃ የሚድንበትን መርከብ እንዴት መስራት እንዳለበት ያስተማረው ለነቢዩ ዕዝራ የተሰወረ ምስጢርን የገለጸለት ስልጣናት በተባሉት በ10 የመላእክት ነገድ ላይ አለቃ ሆኖ የተሾመ ጌታችን ለፍርድ በሚመጣበት ጊዜ ቀንደ መለከትን እየነፋ ዓለም የምታልፍበት ጊዜ መድረሱን የሚያውጅ የስሙ ትርጓሜ እግዚአብሔር አለቴ ነው ወይም እግዚአብሔር መሰረቴ ነው ማለት የሆነ ታላቁ መልአክ የመላእክት አለቃ ቅዱስ ሱሪያል ዛሬ ጥር 27 ቀን ቅዳሴ ቤቱ የተከበረበት ዓመታዊ መታሰቢያ በዓሉ ነው። ዳግመኛም አካሄዱን ከእግዚአብሔር ጋር ስላደረገ ሞትን ሳያይ ወደ ብሔረ ሕያዋን በመግባት የመጀመሪያው ሰው የሆነ በብዙ ምስጢራት የተመላውን መጽሐፈ ሄኖክን የጻፈ ታላቁ ነቢይ ቅዱስ ሄኖክ ዛሬ ጥር 27 ቀን ወደ ሰማያት ያረገበት ዓመታዊ የመታሰቢያ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሱሪያልና በቅዱስ ሄኖክ ጸሎት ይማረን ይቆየን።